የኢፌዴሪ መከላከያ ሰራዊት በጽንፈኛው የህወሓት ቡድን የተከፈተበትን ውጊያ በመመከት ያስመዘገባቸውን ድሎች ሰሞኑን በተከታታይ ለህዝባችን ግልጽ አድርገናል። በትላንትናው ዕለት ይሄው ጽንፈኛ ቡድን በትግራይ ሚዲያ የኢፌዴሪን አየር ኃይል መትቼ ጥያለሁ ብሎ በሚዲያቸው የተለመደውን ዲስኩር አሰምቷል። ይሄን የኢፌዴሪን አየር ኃይል መትቼ የጣልኩት በትግራይ አየር ኃይል ነው ብሏል። የኢፌዴሪ አየር ኃይል ፕሌን አውሮፕላኑን የመታውት በትግራይ አየር ኃይል ነው ብሎ ለህዝቦች አናውንስ አድርጓል። አንደኛ ትግራይ የራሱ የሆነ አየር ኃይል የለውም። የራሱ የሆነ አየር ኃይል በሌለበት ወቅት ላይ በዓለም አቀፍ ሚዲያ ላይ በአየር ኃይላችን የኢፌዴሪ አየር ኃይልን ተዋጊ ጀት መትቼ ጥያለሁ የሚለው ዜና የተለመደው የሰሞኑ የተሳሳቱ ዘገባዎች አንዱ አካል መሆኑን ነው የሚያሳየው። በመሰረቱ የኢፌዴሪ አየር ኃይል ተዋጊ ጀቶች የተሳጣቸውን ታርጌቶች ብቻ ነጥለው አሁንም እነዛን ታርጌቶች እየመቱና ውጤት እያስመዘገቡ ያለበት ሁኔታ ነው ያለው። ይህንን መግለጫ ለመስጠት የተገደደው ቀደም ብሎ በትግራይ አየር ክልል ላይ የሚንቀሳቀስ ማንኛውንም አውሮፕላን መተን መጣል የሚችል ዝግጅነት ስላለን በትግራይ አየር ክልል ላይ ማንኛውም አውሮፕላን መንቀሳቀስ የለበትም የሚል ማስጠንቀቂያ ሰጥቶ ነበር። ያ ማስጠንቀቂያ በሰጠ ማግስት የኢፌዴሪ አየር ኃይል የፈለጉትን ታርጌት በፈለጉት ወቅትና ጊዜ መተው በሰላም ሲመለሱ ያን ጊዜ የተናገረው ቅጥፈት አሳፍሮት ህዝቡን ለማደናገሪያ ሆን ብሎ የፈበረከው ነው። ባለፈውም የአየር ኃይል ትጥቆች አቃጥናለን መተናል ሲል ካሁን በፊት በስልጠና በተለያየ ጊዜ ከጥቅም ውጭ ሆኖ የነበሩ ቅሪቶችን በካሜራ ያቀነባበረ ከውሸቱ ጋር ለማሳመኛ ሲጠቀምበት ቆይቷል። ይህ ኃይል አሁንም ቢሆን ባለበት ቦታ ላይ ሁሉ የኢፌዴሪ አየር ኃይል ሲመታ ታርጌቶችን ገበያዎችን አይመታም፣ የህዝብ መሰብሰቢያ ቦታን አይመታም፣ ከተሞችን የመምታት ማንዴት የለውም። ምክንያቱም ተልእኮውም ስላልሆነ ወደፊትም የኢፌዴሪ አየር ኃይልም ሆነ መላው የመከላከያ ሰራዊታችን ታርጌቱ ይሄ ጽንፈኛ ኃይል ያስታጠቃቸው ተዋጊዎች እና ጽንፈኛ ኃይል ራሱ ነው። እንደሚታወቀው ጽንፈኛው ኃይል እኛ ተዋግተን የያዝናቸውን ቦታዎች ጭምር አልተያዙም ብሎ እያደናገረ ይገኛል። የሁመራ ሱዳን መስመርን የኢፌዴሪ መከላከያ ቆርጦ በቁጥጥር ሳውሎታል። አልተያዘም ካለ እነጌታቸው እዛ ቦታ ላይ ሄደው መዘገብ መቻል አለባቸው። በአከርና ዳንሻ ተይዞ በእኛ ሰራዊት ቁጥጥር ስር ነው። እዛ ቦታ ላይ ሄደው በካሜራቸው ያሳዩን ያልተያዘ ከሆነ። ከዛው ውጭ ግን የተለመደው ውሸታቸው ህብረተሰቡ አሁን ስለነቃባቸው ያንን ለማደናገሪያ የሚያደርጉት ቅጥፈት መሆኑን የኢትዮጵያ ህዝብ እንዲያውቀው እንፈልጋለን። ሁለተኛ በውጊያ ላይ መስዋዕትነትም መግደልም መቁሰልም ያለነውና እንደዚህ አይነት ሁኔታዎች መከፈል ያለባቸው ነገሮች ካሉም ይከፈላል። የተከፈለውን ነገር ደግሞ በግልጽ ለህብረተሰቡ ይፋ ሊደረግ ይችላል። ይሄ ባልሆነበት ወቅት ላይ ለህዝቡ እየተለቀቀ ያለው የማደናገሪያ ፕሮፓጋንዳ አሁንም ብዙ ውሸትን በመዋሸት ህዝብን በማደናገር የመኖር እድሜውን ለማራዘም እየተጠቀመ ያለ ስልት መሆኑን ለህዝባችን መግለጽ እንወዳለን። አሁንም ማጥቃቱ ይቀጥላል። ታርጌቶቻችን ይመታሉ። ወንጀለኛውም ተይዞ ለህዝብ እንደሚቀርብ ለህዝቦቻችን በእርግጠኛ ማቅረብ እንፈልጋለን። አመሰግናለሁ።